የስ ከዛም በላይ ነው ዛሬ ቤታችን እየተባለ ያለው አይት ሌላ ቦታ መሄድ አያስፈልግም በየጎጆአችን ያለውን ጉድ እኛ ነን እናቀው አይት አንተ አባቴ ተሰውቷል ወንድሜ ተሰውቷል እህቴ እንደዚህ ሆናለች ምናምን ይያልክ የተናገርክ አይት ታናሽ ወንድም ወይንም ታናሽ እህት ቤት ውስጥ ያለ ሰው ደግሞ ኦነግ እንደዚህ ነው ብሎ ሲናገር ያስደነግጣል እንደ አይነት ችግር ነው እየገጠመን ያለው ከዛ በኋላ እንግዲህ አጥራጥር ላርገው መሰለኝ ከዛ በኋላ ግን ማለት የምፈልገው ነገር ኦኬ ይሄ ፕሮግራም መዘጋጀቱ በጣም ተገቢ ነው በጣም ትክክል ነው but I say this is too late በጣም ዘግይቷል በጣም ዘግይቷል ብዬ የምልበት ምክንያት ዲስከሬጅ ለማድረግና አይ ለምርጫ እንደርስም ይቁም የሚል አይነት ነገር እንዲመጣ አይደለም ጊዜ ያለንም right ብዙ እጥፍ ኢፈርት ተደርጎ ወደ አንድ ነገር በአስቸኳይ መመጣት አለበት የሚል እምነት ነው ያለኝ ለምን ፊንፊኔን ከኖርሞቲ ኦሮሚያ ጀለቲስ ቡልቲ ይያል ነው አይደለም እየተናገርን ያለነው አሁን እኛ ያቋሙ የኦነግ ኮር ፕሪንሲፕል ማከል ይሄ ነገር አለ የምንል ከሆነና በምርጫው አሸንፈን ፊንፊኔ በኦሮሚያ ስር መተዳደር አለባት ብለን የምንል ከሆነ የኛን ብቻ ሳይሆን የሌላውንም ማህበረሰብ ሞቢላይዝ ማድረግን ይፈልጋል ምናልባት የዛሬ 2 ዓመት ኦነግ ወደ አዲስ አበባ ይመጣል አቀባበል ይደረግ በተባለ ሰዓት የነበረውን አኒሞሲቲና ጥላቻ ሁላችንም አይተናል ራይት እኔ ለላፎ ሚዲያ ኮንሰምት ላይ እንትን እንዳይል የተፈጠረውን ነገር ዛሬ መልሼ መናገር አይገባም ወደ ጥላቻ መሄድ አይገባም እንዲህ አይነት ጥላቻ ግን ነው ያለው ዛሬ ኦነግ አዲስ አበባ ከተማን ማስተዳደር አለብኝ ወይንም በእኛ ስር እንተዳደር የምትል ከሆነ አስቸኳይ የሆነ የሪብራንዲንግ የስምና የምናም ለውጥ አይደለም የገጽታ ግንባታና የተጣመመውን ታሪክ የጠፋውን እንትን የማስተካከል ስራ በብዛት መሰራት አለበት ይሄ በሌላው ማህበረሰብ ላይ ብቻ አይደለም መሰራት ያለበት በእኛ ልጆች ላይ ነው ቅድሚያ ራይት 8 ሚሊዮን ይሆናል የአዲስ አበባ ነዋሪ የፊንፊኔ ነዋሪ የሚል ፕሮጀክትድ ወደፊት ይሆናል የሚል ነገር አንብብ ያለው ቅድም ዶክተር ፕሬዘንት ስታረግ ከዛ ውስጥ የኛ ሰው ምን ያህል ነው ይሄንን ሰው ተጠቅመን ወዴት ነው የምንደርሰው የሚለው ነገር በጊዜ ካልኩሌት ተደርጎ ኢትስ ኖት ጀስት እንደዚህ አይነት የምክክር ስብሰባዎች ብቻ ሳይሆን የሶሻል ሞቢላይዜሽን ስራዎች በከፍተኛ ደረጃ መሰራት አለባቸው ፎር ዛት ማተር ሌሎች የኦሮሞ ድርጅቶች ኬፎና ሌሎች እየሰሩ ያሉት ነገር ያያየው ነው ደስ ይላል በብልጽግና በኩል እየተሰራውንም ያለውን ነገር ያያየው ግን ኦነግ እስካሁን ድረስ እንደዚህ አይነት የሞቢላይዜሽን እና የእንትን ስራዎችን ለምን አልሰራም የሚለው ጥያቄ አሁንም እንትን አለ ወደ መድረኩ እንመልሰዋለሁ ከዛ በኋላ አንዲት ትንሽ ቅር ያለችኝ ነገር ነበር ከዶክተር በፊት የነበሩ ገለጻዎችና ምናምኖችን ወይንም አቀራረቡን አፕሮቹን እንደዚህ ይቅርታ ታረጉልኛላችሁ እየገመታለሁ የልቤን መናገር አለብኝ እንደዛ ብዬ ሳስብ እዚህ ጋር የሆነ ችግር አለ ነው ያልኩት ለምን ቀደም ብየዋለሁ እነዚህ ሰዎች ጀግኖች ናቸው ራይት አገሌ ኦሮሞ ሆኖ ትንሽ ሰቦኑማ የሚሰማው ከሆነ አውቶማቲክ ነው ኦነግ ነው ራይት ይሄ ሁላችንም እናቀው ጉዳይ ነው ትንሽ ኦሮሞ ነው ኦነግ ነው እዚህ ጋር ዛሬ የመጣው ሰው ራይት በታምኑ ባታምኑ ፖለቲካሊ ዌል አድቫንስድ የሆነ ነው ዛሬ ስለ ኦነግ አመሰራረት ወይንም ምናምን የከየት ወዴት ሄደ ምናምን የሚለውን ነገር ልናስተምረው የምንሞክረው አይነት አይደለም ምክንያቱም እሱን ሁላ ፖለቲካል ማቹሪቲ ይፈልጋል የኦነግ ደጋፊ መሆን ለምን እዚህ ጋር አባትህ ተገሏል ወይንም እንደዚህ ሆኗል ምናምን ተብሏል በስሜት ልትደግፍ ትችላለህ ከዛ በኋላ ደግሞ መከራውን ስታየው እዚህ ላይ የሚነዛውን ጥላቻ ፕሮፓጋንዳው ምናምን ስታየው እንዴ ለምን አልተውም ነው የመጀመሪያው አይደለም ወደ አይምሮ የሚመጣው ከዛ በኋላ ግራሽናላይዝ አድርገ ይውላ ሰው እየሞተ ለምንድነው የሐሳብ ያልወደቀው ይውላ ነገር እየሆነ ለምንድነው ሐሳቡ ያልጠፋው ለምንድነው በየቀኑ የሚያበበው የሚለውን ነገር እንደገና አገናዝበህ ምናምን 3-4 ሌቭል ሌየር ኦፍ ቲንኪንግ ላይ ሄደ ነው
መጨረሻ ላይ አይ ይሄ አይዲዮሎጂ ትክክል ነው የሚለው ላይ የምትደርሰው እዛ ላይ ስትደርስ ደግሞ ያርማችሁ እዛ ላይ ሲደረስ ይሄ ማህበረሰብ ማቹር አድርጓል ማለት ነው ፖለቲካሊ እየወቀስኩኝ እንዳይሆንብኝ እንደዛ እንዳታስቡ እንዳትሉ ስለዚህ አሁን ጊዜውም ስለሌለ ምኑም ስለሌለ በጣም አድቫንስድ የሆነ ለምርጫው ምን መደረግ አለበት የሚለውን ነገር አድቫንስድ በሆነ ሌቭል ወዴት ነው በቃ ኔክስት ስቴፕ ዋትስ ጎይንግ ቱ ቢ ዳን ምንድነው የምናደርገው ወደሚለው ፖይንት መገባት ያለበት ይመስለኛል ከዜሮ ከቤዚክ ጀምረን ነሐሴ 23 ምን ደርስ አይመስለኝም ራይት ስለዚህ አሁኑኑ ኢፈርቶቹን ደብል አድርገን ወደ እንትን እንጣላ ማለት